ኢንተርኔትን የሚያስንቁ ጌም ነው። ዛሬ የኦፍላይን ጌም ይዤላችሁ የመጣሁት ማለት ነው። በኢንተርኔት ልትጫወታችሁ የምትችሉት ጌም ሆኖ ግን ሰው የኦፍላይን ጌሞች ናቸው ማለት ነው። ኢንተርኔት ላይ የምትጫወታቸው ጌሞች ያባብዱ ናቸው አንዳንዴ በኦንላይን ስትጫወቱ፣ እነዚህ ደግሞ በኦፍላይን ሆኖ ያባበዱ ጌሞች ናቸው ማለት ነው። ዛሬ ይዤላችሁ የመጣሁት ማለት ነው። ጋይሶች እንግዲህ ይህንን ጌሞች ዛሬ ይዤላችሁ መጥቻለሁ ማለት ነው። ይህን ቪዲዮ እንግዲህ ላይክ ካላረጋችሁ እንግዲህ ኦፍላይን የሚወድ ሰው እንዴት ነው የሚጫወተውና ጌም። ስለዚህ ይህን ቪዲዮ ላይክ አድርጉና ኦፍላይን መጫወት ለሚወዱ ጓደኞቻችሁ ምናምን ሼር አድርጉላችሁ ይህን ቪዲዮ ማለት ነው። እንዲሁም ደግሞ ለዚህ ቻናል አዳዲስ ሰዎች ካላችሁ ሰብስክራይብ በማድረግ ይህን ቻናል ይቀላቀሉ ማለት ነው። አሪፍ የሆነ ጌሚንግ እንደዚህ አይነት ያባበዱ የጌሞች ቲፕ ይደርሳችኋል ማለት ነው በየጊዜው ማለት ነው። ስለዚህ ይህን ቻናል ሰብስክራይብ ማድረጋችሁን እንዳትረሱ። አሁን ወደ ቪዲዮ ሄዳለሁ። ፈርስት ዋን ያስቀመጥኩላችሁ ጌም ሮድ ኦቴያር ይባላል ማለት ነው። በጣም አሪፍ የሆነ ጌም ነው ማለት ነው። ይሄም ሮድ ኦቴያር የሚባል የመኪና ጌም ነው ማለት ነው። ይሄ የመኪና ጌም በጣም አሪፍ ነው ማለት ነው ጋይሶች። ከዚህ በኋላ የምነግራችሁ ጌሞች ብዙ ወደ ውስጥ ዲፕ አልገባም ማለት ነው። ስለ ጌሙ እናንተ አወርዳችሁ እንድትጫወቱ ስለምፈልግ ማለት ነው ጋይስ። ስለ ጌሙ ዲፕ አልነግራችሁ ማለት ነው። በደንብ ወደ ውስጥ ገብቼ ምናምን ነገር አልነግራችሁ ማለት ነው። ስለዚህ ከላይ ያለውን ብቻ ዋናው ኮንሰንቱን ነው የምነግራችሁ ማለት ነው። ሰው ይሄ ጌም የመኪና ጌም ነው ማለት ነው። የመኪና ጌም ነው። እንዲሁም ደግሞ ስሙ ሮድ ኦቴያር ይባላል ማለት ነው። እንዲሁም ደግሞ በጣም አሪፍ የሆነ ጌም ነው እና እዚህ ጋር ደግሞ እንደምታዩት ቪዲዮ ላይ ማለት ነው። አሁን እዚህ ቪዲዮ ላይ የምታዩት ቪዲዮ ይሄ በደንብ ይገልጽላችኋል። ይሄ ኮምፕሬሽን ቪዲዮ ነው። ኮምፕሬሽን ማለት ኮምፔር የተደረገ ቪዲዮ ነው ማለት ነው። ማለትም አንደኛና መጀመሪያ ጊዜ የወጣው ጌሙ እና ሁለተኛው አፕዴት ተደርጎ የወጣ ጌም እንግዲህ ኮምፕሬሽን ተደርጎ የወጣ ጌም ነው ማለት ነው። ከነዚህ ሁለቱ ጌም የትኛው ይሻላል? የመጀመሪያው ፈርስት ዋን የወጣው ጌም ይሻላል ወይስ ሪማስተርድ ወይ ደግሞ አፕዴት ተደርጎ የወጣው ጌም ይሻላል? እንግዲህ ያው ኮምፔር የተደረገው ቪዲዮ እንደምታዩት ነው ማለት ነው። ይሄኛው በደንብ ለማሳየት ለእናንተም ለማየት በደንብ ይጠቅማችኋል ማለት ነው። እና በጣም ያበደ ጌም ነው በነገራችን ላይ ይሄ ጌም እዚህ ጋር እንደምታዩት ማለት ነው። ግራፊክስ ዋይዝ ግድ ግራፊክስ በደንብ ነው ያለው ማለት ነው። ለሞባይል በቃ ለሞባይል ተደርጎ የተሰራ የግራፊክስ ሳይዝ ያለው ግራፊክስ ነው ያለው ማለት ነው። እና በጣም አሪፍ የሆነ ጌም ነው ማለት ነው። ወደ ቀጣዩ ሄዳለሁ። ሰዎች የአሁኑን ጌም እንኳን በሃይሊ ሪኮመንድድ ነው ማድረጋችሁ። የአሁኑን ጌም በኔ ፐርሰናል በኩል ራሱ ያበደ ይሄ ጌም ነው ማለት ነው። ኦፍላይን የምትጫወቱት ያበደ የሹተር ጌም ነው ይሄ ጌም ማለት ነው። ይሄ ጌምም ከቨር ፋይል ይባላል። ከቨር ፋይል የሚባል የሚገርም የሹቲንግ ጌም ነው ማለት ነው ጋይሶች። ይህንን ጌም እንግዲህ ገብታችሁ ኢንጆይ አድርጉት። በጣም ደስ የሚል ጌም ነው ከመላችሁ በላይ ማለት ነው። ከነ ኦቨርኪል የሚባለውን ጌም የምታውቁ ከሆነ ኦቨርኪል ጋር ከነሱ ጋር የሚወዳደር ጌም ነው ማለት ነው። ኦቨርኪልም አንድ ኦፍላይን ጌም ነው፣ ግን ይሄ ሪኮመንድ አላረኳችሁም። ስለዚህ ሰው ከቨር ፋይል የሚባለው ጌም ሰው ከነ ኦቨርኪል ጋር ከሚባለው የጌም እንትኖች ጋር ኮምፔር ሆኖ በጣም የሚወዳደር ጌም ነው ማለት ነው። እና ገብታችሁ ብቻ ፕሌይንግ ማድረጋችሁን እንዳትረሱ ማለት ነው። እነ ከቨር ፋይልን ማለት ነው። ሰው ወደ ቀጣዩ ሄዳለሁ። አራተኛ ደረጃ ላይ ደግሞ ያስቀመጥኩላችሁ ጌም ይሄ ጌም በጣም ያበደ ጌም ነው የምር ጋይሶች። በአራተኛ ደረጃ ላይ ያስቀመጥኩላችሁ ጌም ዴቱ ኢፌክት የሚባል ምርጥ የሳይንቲፊክ ፊክሽን ቢልድ ያደረገ ጌም ነው ማለት ነው። ሳይንቲፊክ ፊክሽን ላይ ቢልድ ያደረገ ጌም ነው። በጣም ያበደ በጣም ደስ የሚል የሳይንቲፊክ ፊክሽን ቢልድ ያጠነጠነ ጌም ነው ማለት ነው። እና ይሄን ጌም እንግዲህ ያው ዋናው ኮንሰንቱን ነግሬያችኋለሁ። ገብታችሁ ኢንጆይ ማድረጋችሁን እንዳትረሱ እላችኋለሁ ማለት ነው። እንዲሁም ደግሞ ያው በማል እንደዚህ አይነት ትሬለር ማስገባላችሁ የጌሙን ትሬለሮች ከዛ ላይም ኢንጆይ ማድረግ ትችላላችሁ ማለት ነው ጋይሶች። ሰው ግን ገብታችሁ ኢንጆይ ማድረጋችሁን እንዳትረሱ ማለት ነው። እስካሁን ሰብስክራይብ አድርጋችኋል። ይህን እየነገርኳችሁ ሰብስክራይብ ካላረጋችሁ ሶ ፌር ነው። ሶ ፌር። አምስተኛ ደረጃ ላይ ደግሞ ያስቀመጥኩላችሁ ጌም ኢንቱ ዘ ዴል የሚባል ምርጥ ከዞምቢዎች ጋር ፋይት የምታደርጉበት ምርጥ የፋይቲንግ የዞምቢ ጌም ነው ማለት ነው። እና በጣም አሪፍ ነው ኢንቱ ዘ ዴል የሚባለው ጌም ጋይስ። እዚህ ጋር እንደምታሳያችሁ ትሬለሩ ላይ ማለት ነው። በጣም አሪፍ የሆነ ጌም ነው ማለት ነው።
እና ገብታችሁ ይሄንንም ጌም ኢንጆይ ማድረጋችሁን እንዳትረሱ። ያው ለዚህ ቻናል አዲስ ከሆናችሁ እንደተለመደው ሰብስክራይብ፣ ለዚህ ቪዲዮ ላይክ፣ ለጓደኞቻችሁ ደግሞ የኦፍላይን ጌሞች እንደዚህ አይነት ያባበዱ በቃ የትም ያሌሉ ጌሞች ለመጫወት ለሚፈልጉ ጓደኛችሁ ደግሞ ሼር አድርጉ። በፌስቡክ በኢንስታግራም ኤኒቲንግ ሶሻል ሚዲያ ላይ ሼር ማድረጋችሁን እንዳትረሱ ማለት ነው ለፍሬንድሳችሁ። ሶ ፒስ